ጋብዘናል እንግዳችን አቶ አሊ አብደላ ይባላሉ የቀድሞ የአብዴፓ ጽፈት ቤት ምክትል ኃላፊ የነበሩ ናቸው እንኳን ደህና መጡ አቶ አሊ እንኳን ደህና ቆዩ መልካም እንግዲህ በዜናዎቻችን ላይ እንደተመለከተው በአፋር ክልል የተለያዩ ከተሞች ትላንት ዛሬም የቀጠለ ነገም የሚቀጥል ሰልፎች ተካሂዷልና የነዚህ ሰልፎች ዋነኛ ምክንያት ምንድነው እንግዲህ የሰልፎቹን ዋና ዓላማ የአፋርና የኢሳ የግጦሽ ግጭት ሳይሆን አሁን ያለው ግጭት ባለፈው ከሁለት ቀን በፊት በአፋምቦ ወረዳ ላይ አሸባሪዎቹን ባደረሰው በፈጸሙት ጥቃት 18 ሰው ህይወት ማጥፋቱና 35 ሰው ማክሰሉ ነው ግጭቱ 12 ወር በላይ ነው ያስቆጠረው 12 ወር በላይ ብቻ ሳይሆን ደግሞ ከ80 እስከ 90 አመት ያስቆጠረ የድንበር ግጭት አለ የአፋርና የኢሳ ወይም የአፋርና የሶማሊ ክልል ድንበር የለም ምክንያቱ የአፋር ክልል ድንበር የድሬዳዋ ነው እንጂ የጂጂጋ ሶማሊ ጋር ምንም አይነት ድንበር አልነበረም ስለዚህ የኢሳና ሌሎቹን በኢሳ ጀርባ ያሉ የስረ ሰላም ኃይሎች አሸባሪዎቹን ከሶማሊ የጂጂጋ ማነው የሞቃዲሾ ጀምሮ እስከ ሶማሊላንድ እስከ ጅቡቲ የተዘረጋው የሽብር መረቦች በስተጀርባ እየተደገፈ ህዝቡን ከቦታ ቦታ እየገፋ እስከ መጨረሻው አፋሩን ማዕከል እስከሚደርስ ድረስ የመጣው ግጭቶች ናቸው አሁን ደግሞ የጨመረ በሉትን ተካትሎ ከፍተኛ እልህ አስጨራሽ ጦርነት የተደረገበትን ሁኔታ ነው ያሉት ብዙ አርቢቶ አደሮቹን ብዙ ህፃናትን ሴቶቹን የተገደለበት ሁኔታ ነው ያለው ብዙ ንብረትን የወደመበት ሁኔታ ነው ያለው ከአዲስ አበባ እስከ ጅቡቲ የሚደርሰው የሚወስደው አስፋልት መንገድ በሰላም የሚታለፍበትን ቀን የለም ስለዚህ አሁን ደግሞ መልኩን ቀይሮ በሽብርተኝነት በህፃናትና በሴቶች ላይ መጀመር ስለጀመረ በዚህ ባለፈው ሁለት ቀን በፊት በአፋምቦ ላይ የተፈጸሙ ጥቃት 18 ሰው ህይወት ሲያጠፋ አምስቱም ሴቶች ናቸው ሶስቱም ህፃናት ናቸው አንድ ህፃን የ6 ወር ህፃን ነው የ6 ወር እድሜ ያለው ህፃን ከቆጸሉትን 35 ማከል ደግሞ 10 አመት አይናቸው ተሰውሮ ቤት ላይ የተኙ ሽማግሌ አዛውንቶች ያለበት ናቸው ስለዚህ ይሄ ሽብርተኝነት ጥቃት ነው ቢለን ነው ምንገምተው ስለዚህ ይሄንን ሽብርተኝነት ጥቃት ህዝብን አስቆጥቷል ህዝቡን ከጫፍ ጫፍ በጣም የቆጣበት ሁኔታ ነው ያለው ስሜታዊ የሆነበት ሁኔታ ነው ያለው መጨረሻው ደግሞ ያሁኑ ስጋት የአፋር ህዝብን ባለበትን መሬት ማነሳትና ዘር ማጥፋት መፈጸም ነው ሁለተኛው ደግሞ ኢትዮጵያ በቀኝ ግዛት ስር የማስገባትና ኢትዮጵያ የስብርተኝነት መረብ ቀርና አፍሪካው የስብርተኝነት መረብ ለማስገባት የታለመ ኃይሎች በስተጀርባ የሚደገፉ ናቸው እንጂ የሲኒለ ዞን ኢሳ አይደለም አፋር ጋር ሲዋጋ ያለው የመሬትና የውሃና የሳር ግጭት ብሎ ደግሞ እሰተው ማስተባበያ ያለው የአፋርና የኢሳ ግጭት መካከል ያሉ ግጭቶች የሳርና ውሃ ግጭት ነው እና ሌሎች ኃይል እጅ የለበትም ብሎ አንድ መከላከያ ኮሎኔል የሰጡ ማስተባበያ ያለ ሐሰት ብሎ ነው የዘገቡ ሐሰት ሳይሆን እውነቱ ነው እውነተኝነቱን ደግሞ በህዝብ ጋር ነው ማረጋገጥ ያለበት እንጂ አዲስ አበባ ላይ ቁጥ ብሎ የሚደረገው ተንበያና ፈረጃ ስህተት ነው ብለን ነው ያመነው ህዝቡን ያስቆጣው ያ ነው የውሃና የሳር አለመሆኑ እየታወቀ ከነጉስ ኃይለ ሥላሴ ጀምሮ ደርግም እስከ ኢህአዴግም የዘለቀ የመሬት ይገባኛል የመሬት ማስፋፋትና የታላቁ ሶማሊ የሲያድ ባሪ ሲዘመቱ የነበረው ኢትዮጵያ የማውረር ህልሚ የቀረጹ የቶራ በጋዞቹን የሚመራው እንቅስቃሴ ነው እንጂ የውሃና የሳር ግጭት አይደለም ብዬ ነው ምገም መልካም አቶ አሊ እርሶም እንደገለጹት ትላንት የአፋር ክልል የጸጥታ ቢሮ ከፍተኛ አመራርም እንደተናገሩት በዚህ ጥቃት ላይ የተለያዩ የኃይል እንቅስቃሴዎች እንዳሉ አንስተዋል ምናልባትም አልሸባብ ሌላም ከፑንትላንድም ከሌላ ከሶማሌላንድም ጭምር ያገናኙበት ሁኔታ ነበርና ይህን እንዴት ነው የሚያዩት የተወሰነ አንስተውታል እንዴት ነው የሚመለከቱት ሌሎች ኃይሎች ስለመኖራቸው
እኛ አንደኛው ዋናው የኢሳ ሳይሆን ግጭቱ ዋናው ቀሽቃሽ የሶማሊ ክልል ብዬ ነው የሚገመተው። ምክንያቱ የኢፌዴሪ የኢትዮጵያ ፌደራላዊ ዲሞክራሲያዊ መንግስት የወሰኑ ውሳኔ ነበር። አዳይቱ እንደፈውና ገዳማይቱ በአፋር ክልል ስር እንዲኖር መሬታቸው የአፋር በመሆኑ ታምኖበት የሁለቱም ክልሎቹን አመራሮቹን የተፈረመበት ሰነድ ያለ ያንን ቀበሌዎቹን በአፋር ስር ሲተዳደር ነው የቆዩ። ስለዚህ መጨረሻው በሉትን ተከትሎ የአፋር ክልል ስር አንተዳደርም የሚል መፈክር በማውጣት የአፋር ባንዲራን በማቃጠል የአፋር ሰጣ ኃይሎች ላይ ጥቃት መፈጸም ነው የጀመሩ መጀመሪያ ማናሻው። ከዛም ቀጥሎ ደግሞ የሶማሊ ብሔራዊ ክልላዊ መንግስት ቃል ጉባኤ ይዞ በሚዲያ ይፋ ያደረገው የጦርነት አዋጅ አለ። ይሄ ምንድነው? በፌደራል መንግስት የወሰነው ውሳኔ የወያኔ ውሳኔ ስለሆነ አንቀበልም፣ ሰርዘናል፣ ሶስቱም ቀበሌው በራሳችን ስር እናስገባለን ብሎ ልዩ ኃይሎቹን በማሰማራት የተደረገ እንቅስቃሴ አለ። ይሄን ብቻ አይደለም፣ በተጨባጭ ጅቡቲ አፋር አለ፣ ጅቡቲ ኢሳ አለ፣ እንጎረባታለን፣ እንተዋወቃለን። ስለዚህ እዛ መጥቶ በውጊያ ላይ ተሳትፎ የሞቱ ወታደሮቹን ሐዘናቸው አሁን 14 ሰዎችን በሐዘን ዱካን ተለጥፎ አሁን ሐዘን ላይ ነው ያሉ የጅቡቲ መንግስት የጅቡቲ ህብረተሰብ ማለት ነው። ስለዚህ የተማረከ ወታደሪም አለ ከጅቡቲ ወታደሮች ገራኒ ላይ የተደረገው ፊልሚያ ላይ የተማረከ የጅቡቲ ወታደር አለ። የጅቡቲ ማታወቂያ የሞቱ ሰዎችን ጋር የተገኘው የጅቡቲ ማታወቂያዎች አለ። የሶማሊላንድ የመኪና ንብረትነቱ የሶማሊላንድ ታርጋ ያዘ መኪናው አለ። ከዚህ በተጨማሪ ደግሞ የሽብርተኝነቱን ንብረት ነው ለብሰው የሚመጡት፣ ሸፍኖ አይናቸው ሸፍኖ በጥቁር ለብስ እንደ አይኤስ እና እንትኑ ለብሰው ነው የሚመጡት። ስለዚህ አጠቃላይ ይዘቱ የአፋሪን ዘር ማጥፋት ተከትሎ የኢትዮጵያን እስካሁን የኢትዮጵያ ህዝብ ላይ በአፋርም ረግቶ አንድም ፈንጅ አልተተኮሰም፣ አንድም አሸባሪ አፋሪን አድርጎ ወደ ሌላ ክልል አልተሸጋገረም። እስካሁን በኢትዮጵያዊነትን ብቻ የባሪ ዘበኛ ሆኖ እየጠበቀ ያለው የአፋር ህዝብ ነው። ስለዚህ የአፋር ህዝብና የአፋር መንግስት የአፋር ብሔራዊ ዲሞክራሲያዊ ፓርቲም ድንበሩን እየጠበቀ ያለ የተቃጣው ጥቃት አለ። የሶማሊ ክልል መንግስት አዋጁን ሲያወጣ ደግሞ ፌደራል መንግስት ዝም ተወሰደ፣ ምንም መፍትሄ አላደረገም። እስካሁን በሁለቱም ወገን የሚጠፋው ህይወት ተጠያቂ ያ አካባቢ አለማረጋጋትና ፌደራል መንግስት ቁርጠኛ ውሳኔ ካለመወሰኑ የሚመነጨ ነው። ምክንያቱ ፌደራል መንግስት በወሰነው ውሳኔ ኢህአዴግ መንግስት የወሰነው ውሳኔ አሁን ያለው ኢህአዴግ መንግስት በመሆኑ ኢህአዴግ መንግስት ተግባራዊ ማድረግ ነበረበት። ያንን ተግባራዊ ባለማድረግ ነው ይሄ ህልቂት ሁሉ የሚፈጸም። መልካም። ምናልባት አቶ አሊ አብደላ እርሶም ይህ ግጭት ለ12 ወራት ያህል እንደዘለቀ ነግረውናል። ስለዚህ እንዴት ነው ሊፈታ የሚችለው? ይህ ችግር እንዴት ነው መፍታት የሚቻለው? ምናልባት የፌደራል መንግስትም ጥሪ ከማቅረብ ሊሆን ይችላል። ሌሎች ያሉትን ነገሮች ምንድነው የሚመስሉት የሚለው የተወሰነ ነገር ያንሱልን አጠር አድርገው። እንግዲህ የአፋር ህዝብ ራሱን የመከላከል ብቃት አለ። እስካሁን በሰላም እጃችን ዘርግተን ፌደራል መንግስት መፍትሄ እንዲያደርጉልን ሶማሊም ደግሞ በራሳቸው እጅን እንዲስቡልን በተለያዩ ሙከራዎችን አድርገናል። ይሄንን አልተሳካም። ፌደራል መንግስትም ዝም ተወስዷል። የአስፋልትን ግራና ቀኝ ሁለቱም ኃይሎች እንዳይቀርቡና እኛን እንጠብቃለን ብሏል። ግን እነሱ አልጠበቀም። የሰው ህይወት ከዛ በኋላ ነው እየጨመረ ይሄደው እንጂ የሰው ህይወት ዋስትና ሊሆን አልቻለም። የኢትዮጵያ ንብረትን ዋስትና ሊሆን አልቻለም። ስለዚህ አሁንም የአፋር ህዝብ የመጨረሻ መስጠንቀቂያ ይመስለኛል የሰጠው ለፌደራል መንግስትም ለክልሉ መንግስትም። ምክንያቱ አስቸኳይ መፍትሄ ይደረገልን፣ ህይወት ዋስትና ማግኘት አለበትን፣ መሬትን ማስፋፋት መቆም አለበት፣ ስብርተኝነት ሰለባ መሆን የለብኝም። ስለዚህ ይሄንን ስብርተኝነት የኢትዮጵያ ህዝብም የኢትዮጵያ መንግስትም ሁሉም ብሔር ብሔረሰቦችን ማወገዝ አለበት ብሎ ነው ሰላማዊ ሰልፍ ያደረገው። በዚህ የፌደራል መንግስት ይሄንን ተሰምቶ ጉዳዩን አጣሪቶ እልባት ካላደረገ ግን መፍትሄው የአፋር ህዝብ ራሱን መከላከል ነው። የኢትዮጵያ ህዝብ በአፋር ህዝብ ጎን መቆም አለበት። መልካም። አቶ አሊ አብደላ ለሰጡን ሰፋ ያለ ማብራሪያ እናመሰግናለን። መልካም ምሽት ይሁንልዎት።